ፍቅር እንግዲህ ዛሬ መኪና ሰርፕራይዝ ተደርጋለች። የእውነት መኪናውን እንደ እውነት ከአንጀት ገዝተህ ሰጥተህ ወይስ ፋፋን ለማደናገጥና ወይም ፋፋን ለማስጨነፍ ፈልጎም እንዲሆነ አላውቅም። እንግዲህ ፍቅር የፋፋን ጓደኛው በጥፊያ እንዲህ የተከከለ አደረገችበት። እንግዲህ እኮ ነው ግን ይሄ ጥፊ ከእውነት ነው ወላ ከውሸት ነው? ግን ማለት ለምን እና እሷም ለፍቅር መኪና ተገዛህለት ፋፋን እና ለይቱን መጥራት ሆነ አስፈለገው? ፋፋ በጣም ተናደደ። ማለት ለምንድን ነው የጠራኝ? ለምንስ ልትጠራ ይቻልክ? እንደዚህ ከሆነ እያለ ነበር። እንግዲህ ፍቅር መሆኗን ሲያቅ የሆነ እንትኑን የያዘውን መሬት ጣል አደረገው ማለት ነው። እና በጣም ተናደዋል። እንግዲህ ጥፊ ቀምሳለች እችኛዋን። ፋፋም እንግዲህ በጣም እየተናደደ እየሄደ ነበረ። እንግዲህ ፍቅርም ያው እንደምታዋት ደስተኛ ነኝ ብላለች። እንግዲህ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ሆይ? ያለው እውነት ነው፣ እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ እንግዲህ ፍቅር እኔ በጣም ደስተኛ ነኝ። ዛሬም ደግሞ ትልቅ የሆነ ሰርፕራይዝ አለን እያለች የሆነ ቦታ እንሄድ ነው፣ እሱም የሆነ ቦታ ወስዳታለሁ ነው የሚለው እና ስለዚህ በጣም ደስተኛ ነኝ እያለች ነው። እንግዲህ እግዚአብሔር ፈቅዶ እንኳን ደስተኛ ይሆንሽ። በመጀመሪያ እንግዲህ በቀደም ለታ ብዙ ነገሮች ላይ ተጎኔ ነበረ ብላ ቻናል ከፍታ ሰርፕራይዝ አድርገዋለች። በጣም ነው ደስ የሚለው። እንግዲህ እሷ ቻናል በእድሜ ከፍታ ሰርፕራይዝ አደረገችው። ዛሬ ደግሞ እሱ እንግዲህ መኪና ገዝቶ ሰርፕራይዝ አደረገ ማለት ነው። የእውነት ነው ግን በጣም ነው ደስ የሚለው። የእውነት ከሆነ እኔ ከምነግራችሁ በላይ እግዚአብሔርም በጣም 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 ነው ደስ የሚለው እና ፍቅር በጣም ደስ ይዋታል። ሲቀጥል እንግዲህ መኪናዋን እንደምታዋት ትንሽዬ መኪና የቤት መኪና ነች። በጣም ነው ደስ የምትለው። እኔ የገረመኝ እሺ መኪናው ገዛላለ ፍቅር ፋፋውን መጥራቱ ምን አስፈለገ ነው? መጀመሪያ ይህ ጋር ጥፋት አለበት ማለት ነው። ማለት እሱስ ለምን ልትጠራ ይቻል? ካይ ቪዲዮ ላይ ተንግዶ ዳንዳኔ ምንም አይነት ነገር እንትን አለልም። በሷም ደስተኛ ነኝ ብሎ ስላልክ የደስታዋ ተካፋይ እንድትሆን ብዬ ነው እንጂ የጠራኸው ሌላ አይደለም እያለው ነበረ። ፋፋ ደግሞ ይሄንን ነገር ማየት አልፈልግም እያለ ነበረ። እንግዲህ ጓደኛውም የፋፋ ጓደኛ ተብዬዋም እየተናደደች ነበረ እሷም እና በጣም ተናዳለች። ባለፈም እኮ መኪና ስታይ ነው ትተሹ ይሄሹ ፋፋን። ስለዚህ አንቺ እኮ መኪና ብርቅሽ ነው ስትላል ነው በጥፊ የመታቻት ማለት ነው። ስለዚህ አንቺ ሁልጊዜም የሆነ ገንዘብ ነገር ስታይ ትሄጃለሽ ምናምን እያለቻት ነበረ ማለት ነው። እና ባለፈም የሆነ መኪና ነገር ስታይ ነው ፋፋን ትተሹ ይሄሹ። ስለዚህ ምንም ዝግ አማራጭ ነገር የለውም። ነገር ግን እኛን ለምን ጠራችሁን? ሁለተኛ ከኔ ጋር ልትሳፈጭኛ ትችይም ብላ የትኛዋን በጥፊ መታቻት፣ የትኛዋን የሚያዛ አደረገቻት። የእውነት በጣም እኔ እዛ ጋር ራሱ በጣም እየተደናገጥኩ ነበረ ማለት ነው። የእውነት የምር ነው ወይስ ይሄጋ ፕራንክ እየሰሩ ነው ወይስ ድራማ እየሰሩ ነው እያልኩኝ እያሰብኩ ነው ወደ ራሴ ማለት ነው። ማለት ይሄጋ እንደዚህ በጥፊ ስትመታ ትንሽ ይከብዳል። በዛ ላይ ደግሞ እሷም ደግሞ ባለፈም እኮ ፋፋን ትተሽው ይኸሽው ለገንዘብ ብለሽ ነው ለመኪና ብለሽ ነው ምናምን ስትላት ትንሽ ይከብዳል ብዬ አስባለሁ እኔ እንደራሴ ማለት ነው። እና ፍቅር ለገንዘብ እንኳን ብላ ትሸወዳለች ብዬ አስቤም አላቅም። በዛ ላይ ጎበዝ ነች፣ ጠንካራ ነች ማለት ነው። ግን የህጋ ገንዘብ ታይሆን የሚወስነው ዋናው ነገር አስተሳሰብ ነው እንጂ ገንዘብ መቼም ቢሆን አላቂ ጠፊ ነው፣ ይሄዳል ይመጣል። ነገር ግን እንግዲህ ልይቱ ያንን ቃላት ተጠቅማባታለች። እነሱም በምን ተጠራም ብለው በጣም በጣም ተናደዋል፣ ተበሳጭተዋል። ፋፋም በጣም ነው የተበሳጨው ሰው አለ ነገሩ ማለት ነው። ስለዚህ ማንኛውም መብራት እያበራ ነበር እና የክላስ እየገባው ነበረ። ስለዚህ ለማንኛውም እንግዲህ ፍቅር እውነት ይህንን መኪና ገዝቶ ሰርፕራይዝ አድርጎች ተሆነ በጣም በጣም ደስ ይላል ከእውነቱ ከሆነ። ነገር ግን እውነት ፍራንክ ይሁን ድራማ ይሁን ባናቅም እንግዲህ ተናዶ እሱ በመኪናው ይዞ ፍቅርን እያሽከረከረ ይዟል። ይሄኛውም ካሜራማኑን ፋፋ እያየ እንግዲህ በጣም እየተበሳጨ ነበረ። እነሱም ሄደው አይችኛውም ጥፊዋን ቀምሳ ይሄኛውም ተገፈተረ። እንግዲህ ምን ትፈልጋለህ እያለው ነበረ። ለዚህ ነው ወይ ጨቅጭቀህ ያመጣኸኝ ምናምን እያለው ነበረ ማለት ነው። እና እንግዲህ እናንተ ታውቃላችሁ። ለማንኛውም ወደፊት የምናየው ይሆናል። ነገር ግን እኛ ፍቅር እውነት አንቺ ደስተኛ ሆነሽ ታየንሽ እኛ በጣም ደስ ይለናል። ነገር ግን ትናንትና ፋፋ ላይ ቲክቶክ ላይ ገብቶ እንደምታዩት
የፍቅርን አባት እናት የምትዘቀዝቁ ምንም ፋሚሊ የለኝም እያለ ነበረ ማለት ነው። ምንም ነገር እኔ ጋር የኔ ፋሚሊ የምወዱ ማለት የፍቅርን ቤተሰቦች ስታከብሩ፣ የፍቅርን ቤተሰቦች ታላፈቀራችሁ የኔ ፋሚሊዎች አይደላችሁም እያለ እየተናገረ ነበር በላይ ማለት ነው። እውነቱን ነው። አሁንስ እንዲያው በፈጠራችሁ እንዲያው የፍቅር አባት ሞቷል እና የሞተ ሰውን እንዴት ፎቶግራፍ እያመጣችሁ ትዘቀዝቃላችሁ? ትንሽ አይከብድም? አይደብርም? የእውነት በጣም ነው የሚያስጠላ ይሄ ነገር ማለት ጥሩ አይደለም። ህሌናችሁ ራሱ ይወቅሳችኋል። መቼም ቢሆን ዞራችሁ አላችሁም የመዳም ቅሞች የተባላችሁ እናት መሆናችሁ አይቀርም። ስለዚህ ደግሞ የሰውን እናት መዘግዘቅ ማለት የእውነት በጣም ከባድ ነው የምለው እንደ ራሴ ማለት ነው። ስለዚህ ፋፋ ትላንትና መልእክት አስተላልፏል። አትራሱ ፍቅርና ፋፋ ቢለያዩ ምንም ቢሉም ወደዳችሁም ጠላችሁም እኔ የፋፋ ደጋፊ ነኝ። ፍቅርን ፎቶ ዘቀዘቃለሁ፣ ፋፋን እንደዚህ አደርጋለሁ። ምን አስፈልግ? ቤተሰብ እስከስ ምን አስከዳችሁ? አይደብራችሁም? የሆነም በጣም የሚያስጠላው እና ፋፋ ትላንትና እውነቱን ተናግሯል። የሰማችሁ ስሙ፣ ካልሰማችሁ ደግሞ ከላስ ጆሮችሁን ኮርኩሩ በማኑ አለተበዛ ዝም ማለት ምን ችግር አለ? የሆነ ግን ስራ የላችሁም ወይም እስኪ ዩቱብ ከፈቱና ዩቱብ ከፍታችሁ እስኪ እንደ ሰው ስሩ ማለት እንደ ሰው ዩቱብ እንኳን ብትሰሩ ወይ የሆነ ነገር ብታደርጉበት ይሻላል። እዚህ ፎቶግራፍ እያመጣችሁ እንደዚህ መዘግዛግ የነ ሩታ ምናምን የነ ሀይሚ ብዙ ነገሮችን ታደርጋላችሁ። ለምንድን ነው እንደዚህ የሚያስፈልገው? የሆነ ታፈልጋችኋቸው ለምን ትከታተላላችሁ? አትከታተሏቸው፣ ፎቶቸውን አታንጡ ማለት ነው። በዛ ደግሞ ስራ ከሌላችሁ እውነት እንደዚህ ያለ አቅም ካላችሁ ፎቶግራፍ ማቀናበር እንደዚህ ማድረግ አቅም ካላችሁ ምን ታደርጋላችሁ? ዩቱብ ክፈቱና ስሩ። ዩቱብ ይከፍላል ማለት ነው። ዩቱብ ተሰራችሁ ስለሚከፍላችሁ ወደዳችሁም ጠላችሁም ብትሰሩ ጥሩ ነው ብዬ ነው እኔ የማስበው። እና ለማንኛውም ትናንትና ፋፋ ደስ ቦኛ ይሄን በመናገሩ ማለት ነው። እግዚአብሔርን ይሄን በመናገሩ ደስ ቦኛ ቲክቶክ ላይ ትናንትና ተናግሯ ማለት ነው። እና ይሄንን የመሰለ ነበረ እንግዲህ ፍቅር። ለማንኛውም እንኳን ደስ አለሽ። ነገር ግን ፋፋ መጥራታችሁ ጥሩ አይደለም ብዬ ነው እኔ የማስበው። ተናዷል እንግዲህ ቢናደድም ፋፋ ቢናደድም ምንም ቢልም ይቻለው እንግዲህ ያው ትዕግስቱ ስጣይ ነው። አይዞ እሱ ተናዳጅ ነው። ፋፋ በጣም ነው የሚናደደው ማለት ነው። እና እንግዲህ ቢናደድም ምን ይደረግ እንግዲህ ቻል አድርገው እልሃለሁኝ። የዛሬው ቪዲዮዬም ይሄንን የመሰለ ነበረ። እንግዲህ ፍቅር መኪና ተገዝቶላታል። እንኳን ደስ አለሽ ነው የምልሽ። ሌላ ነገር ምንም አለሽም። እና ሁላችሁም እንግዲህ ፋሚሊዎቼ ሁላችሁም እኔንም ተጎን ሆናችሁ የምትከታተሉ በጣም ነው የማመሰግነው። በጣም ነው የምወዳችሁ። እግዚአብሔር አምላክ ሀገራችንን ሰላም፣ ፍቅር፣ አንድነትን ያንጣልን፣ መተሳሰብን ያንጣልን። ሁላችሁም ብትሆኑ ለኢትዮጵያ ሀገራችን በየሃይማኖታችሁ ጸልሉ። ሀገራችን ሰላም ስትሆን ነው እኛም ሰላም እንሆነው ውድትዬ። እና እንግዲህ ለማንኛውም ፍቅር ሰርፕራይዝ ተደርጋለች። እንኳን ደስ አለሽ በሏት ማለት ነው። የእውነት ይሁን የውሸት አላውቅም፣ ግን እውነቴን ነው እኔ እንደራሴ ማለት ነው። ግን ደስ ብሎኛል ይሄንን በመደረጓ ማለት ነው። እና ይመቻችሁ ሁላችሁም። በሌላ ቪዲዮ እስከ